ታላላቅ የሀገራችን ታሪኮች መገኛ ናት። የደጃዝማች ውቤ መናኸሪያ፣ አፄ ቴዎድሮስ የንግስና ዙፋን ማልበሻ የታሪክ ማህደር ናት። አዲያም ሰገድ ኢያሱ የተከሏት እንደሆነም ታሪክ ያስረዳል። በኋላም ደጃዝማች ውቤ አሁን ባላት ግርማ ሞገስ ልክ እንዳሳደሷትም የታሪክ አባቶች ይናገራሉ። በዚህ የታላቅ ቦታ ላይ ታሪክ ተሽሮ ታሪክ እንደተተካም ይነገራል። የዘመነ መሳፍንት አስተዳደር በዚህ ቦታ እንዳከተመም ይነገራል። የካቲት 3 ቀን 1845 ዓ.ም ይህ ታሪካዊ ክስተት እንደተፈጠረ አባቶች ይዘክራሉ። በወራ የካቲትም ደጃዝማች ካሳ ወይንም የኋለኛው አፄ ቴዎድሮስ እና ደጃዝማች ውቤ በዋይት ውጊያ ገጥመው ደጃዝማች ካሳ እንዳሸነፉ ታሪክ ይመሰክራል። ድል አድራጊው ደጃዝማች ካሳ በጳጳሱ በአቡነ ሰላማ እጅ ተቀብተው ዳግማዊ አፄ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው የዘመነ መሳፍንትን ማብቃት አውጀው ኢትዮጵያን አንድ ለማድረግ የተነሱ በዚህ ታሪካዊ ቦታ ነው። አፄ ቴዎድሮስ ቃላቸውን አክብረው ለኢትዮጵያ አንድነት የተነሱበት ያ የተቀቡበት ሰገነት ዛሬም በቤተ ክርስቲያኑ ቅጥር ግቢ በኩራት ቆሞ ይታያል። በጀርመናዊው ዶክተር ዊልሄልም ሺምበር የመጣውና 15 የፈረስ ጉልበት አለው የተባለለት ታላቁ ደወልም በቦታው ይገኛል። አሁን ላይ በዓመት 3 ጊዜ ብቻ ድምፁ ማለትም በህዳር 21፣ ህዳር 25 እና በጥር 21 ይሰማል። በድሮ ጊዜ ሲደወልም ድምፁ 200 ኪሎ ሜትር ርቆ እስከ ወገራ ይሰማ እንደነበር የአካባቢው አባቶች ይናገራሉ። የወርቅና የብር ቅብ ከበሮዎች፣ የነገስታት ዘውዶች፣ ካባዎች፣ የተለያዩ የወርቅና የብር መስቀሎች፣ የብራና መጻሕፍትና ሌሎች ቅርሶች በቤተ ክርስቲያኗ ዕቃ ቤት ይገኛሉ። የቤተ ክርስቲያኗ ዙሪያ በእድሜ ጠገብ የጽድ ዛፎች የተከበበ ነው። የአፄ ቴዎድሮስ ሁለተኛ ህጋዊ ባለቤትና የልዑል ዓለማየሁ ቴዎድሮስ እናት የእቴጌ ጥሩ ወርቅ የትውልድ ቦታ በመሆኗ ታሪካዊ ፋይዳዋ ከፍተኛ ነው። ጥንታዊቷ ደረስጌ ማርያም ቤተ ክርስቲያን ደረስጌ ማርያም ቤተ ክርስቲያን በአማራ ክልል በሰሜን ጎንደር ዞን ጃናሞራ ወረዳ ከጎንደር ከተማ 150 ኪሎ ሜትር ከደባርቅ ከተማ 49 ኪሎ ሜትር ርቀት ላይ ትገኛለች። እቺ ጥንታዊና ታሪካዊ ቤተ ክርስቲያን ዙሪያዋ በኖራ በተመረገ የድንጋይ ግንብ በታጠረ ኮረብታ ላይ ትገኛለች። የመግቢያ በሩ ሰቀላ ሲሆን ቤተ መቅደሱ ክብ ሆኖ አናቱ ላይ የወርቅ ጉልላት አለው። በሮቹ እስከ 3 ሜትር በሚደርሱ ግዙፍ ግንዲላዎች የተሰሩ ናቸው። የመቅደሱ ወለል ከቀርከሃና ከጠፍር በተሰራ ቴና የተሞላ ነው። ደረስጌ ጽርሐ ጽዮን ማርያም ትክሏ በአዲያም ሰገድ ኢያሱ ዘመን መሆኗን የደብሩ ሽማግሌዎች ያስረዳሉ። በአፄ ሰርፀ ድንግል የተተከለች ናትም የሚል ታሪክ አላት። ነገር ግን አሁን ያለውን ቤተ መቅደስ አሰርተው የደበሯትና ዛሬ ያላትን ክብር የሰጧት በ1810 ዓ.ም ደጃዝማች ውቤ ናቸው። ደጃዝማች ውቤ ትግራይንና የሰሜንን ሲገዙ ዋና መናኸሪያቸውን ደረስጌ ላይ አድርገው ነበር። በዚያ ቦታ ላይ ቤተ መንግስትና የመሳሪያ ግምጃ ቤት ነበራቸው። ቤተ ክርስቲያኗን ለማሰራት ከሀገር ውስጥና ከባህር ማዶ ዕውቅ መሐንዲሶችን አሰባስበው ነበር። ከውጭ ከመጡት መካከል ጀርመናዊው ዶክተር ዊልሄልም ሺምበር ይጠቀሳል። የደብሩ ክልል 3 ጋሻ መሬት ሲሆን ህንጻ ቤተ ክርስቲያኑ በሁለት ቅጽርና በአጸድ የተከበበ ነው። የመጀመሪያው ቅጽር በጎንደር ከተማ እንደሚገኘው የአፄ ዮሐንስ ቤተ መንግስት በእንቁላል ቅርጽ ከፎቅ አናት ደወል ቤት ይታያል። ህንጻው ደጃች ውቤ ሊነግሱበት ያስገነቡት መናገሻ ነበር። ዶክተር ዊልሄልምን አስጨንቆ የተገኘ የኪነ ህንጻ ጥበብ ነው። የሰሜንና የትግሬ ገዥ
ሆነው 40 ዓመታትን ያክል የገዙት መስፍን በወቅቱ ገናናንን ከሚሉ የዓለም ሀገራት ጋር ማህበር የገቡት ደጃች ውቤ ከደረስጌ ማርያም ተነጥለው የማይታዩ ሰው ነበሩ። በቤተ መቅደሱ ውስጥ ደጃዝማች ውቤ ያሳሉት ስዕል ይገኛል። የቤተ መቅደሱ በርና መስኮት ለእያንዳንዱ እንጨት ተፈልፍሎ ጌጥ እየተወጣለት የተሰራ ነው። ከበሩ ግራና ቀኝ 2 ነጋሪቶች አሉ። በዚያ ዘመን የተሰራው ለማህሌትና ቅዳሴ ጊዜ መብራት ይሰጥ የነበረው የዘይት መቅረዝ ዛሬም ለታሪክ ይገኛል። ከበስተጀርባ ራሱን በቻለ ጠባብ ክፍል የደጃዝማች ውቤ መቃብር ቤት ይገኛል። የደጃዝማች ውቤ አጽም በሳጥን ሆኖ መጎናጸፊያ ለብሶ ይታያል። የመቃብር ቤቱ ግድግዳውና ጣራው በታሪካዊ ስዕሎች የተሞላ ነው። ደጃዝማች ውቤ ቤተክርስቲያኗን ያሰሯት ከኖራ ከድንጋይና ከጭቃ ነው። ኖራው 7 ዓመት ይቀበራል። በየጊዜውም ውሃ ይጠጣል። በ7 ዓመቱ ይወጣና ከጭቃው ጋር እየሆነ ድንጋይ ይያያዝበታል። ከዚያ በኋላ ንቅንቅ የለም። ደጃዝማች ውቤ እንዴት ባለ ልዩ ውበት እንዳሰሯት አንደኛው የአፄ ቴዎድሮስ ዜና መዋዕል የጻፈው ወልደ ማርያም ከባህር ወዲህ እንደርሷ ድንቅ ተብሎ የሚነገር ስራ የለም ብሏታል። ደጃዝማች ውቤ ደረስጌ ማርያምን ሲሰሩ አንድ ምኞት ነበራቸው። ዘመነ መሳፍንትን አክትመው በደረስጌ ማርያም መንገስ። ለዚህም አቡነ ሰላማን ከግብጽ አስመጥተው ነበር። እናም የተሟላ ንዋያተ ቅድሳት ለደብሩ አበርክተዋል። የብርና የወርቅ ከበሮ፣ ከፋርስና ከግብጽ የመጡ ምንጣፎች፣ ከብርና ከወርቅ የተሰሩ የፈረስ ኮርቻዎች፣ 70 ሴንቲሜትር ርዝመት ያላቸው ከጎሽ ቀንድ የተሰሩ ዋንጫዎች ለደብሩ አሰጥተዋታል። ደጃዝማች ውቤና ደጃዝማች ካሳ ከዚህ በፊት እንደተባለው የካቲት 3 ቀን 1845 ዓ.ም ቧይት ላይ ጦርነት አደረጉ። ደጃዝማች ውቤም ተማረኩ። ቤቴል በሚባለው አምባ ላይ ያስቀመጡት ዕቃ ሁሉ ተማረከ። ደጃዝማች ካሳም በአቡነ ሰላማ እጅ ተቀብተው በዚህችው በደረስጌ ማርያም ቤተክርስቲያን የካቲት 5 ቀን 1845 ዓ.ም አፄ ቴዎድሮስ ተብለው ነገሱ። አማራ ድንቅ ምድር የተሰኘ መጽሐፍንና ዳግማዊ ቴዎድሮስን ዜና መዋዕሎች በዋቢነት ተጠቅሜያለሁ። የዛሬውን አበቃው። ቸርን ሰንብት።